ማስረገጫ ይሰጥሻል። አሁን ሀቢብቲ ብር በመተን የለብኝም የለኝም፣ ደሃ ነኝ። ሰርቶ ማግኘት ቆሞ ከመሳደብ ሰርቶ ማግኘት ሀቢብቲ ሰርተሽ ማግኘት። እኛ ሰድበን አይደለም ያገኘ ነው። አየሽኝ፣ እኔ ሰርቼ ደልዬ ይገባሻል፣ ደልዬ ያገኘሁት ገንዘብ ሰድቤ አይደለም። ኦኬ ወደ ሶሉሽን ላመሲ ወላ ምንም ሶሉሽን የለውም። ይቅርታ ብሎ ነገር የለም። ይቅር ብትሏት እኔ አለቃትም። በቃ እሺ፣ ሲጀመር ከዚች ጋር የመቀመጫ ቦታ መነጋገሩ ጥሩ አይደለም። በቃ አንድ ነገር ላይ ለመድረስ ካልሆነ ይሆናል፣ ከሆነ ደግሞ ወደ ሶሉሽኑ ነው የምንሄደው። طيب ሙኒት ማለሽ ሐቢብቲ፣ አንቺ በጣም ያኒ ኦቨር ሆነሻል። በጣም ያኒ ተናደሻል። የተናደችው በምንድን ነው? እኔ እንዲገባኝ ማለት ነው አሁን ማለት እንድትታረም ነው። ታሜ እኔ ልንገርህ፣ ያናደደኝ ምን እንደሆነ ልንገርህ ታሜ። ከዚህ በፊት ትልቅ ችግር ተፈጠረ በመሀል፣ የሰውም ህይወት ተበላሸ። ያ ልጅ ምን ያህል ሲንከራተት እንደነበረ አይተዋል አይደለ? ኤምባሲ ተዋት፣ በቃ ይቅር ሲባል ተተው ይሄ ነገር አይደለ? ያ ማለት ሰማሃት አሁን ያለችውን አይደለ? ጥዬሻለሁ፣ ተሸንፈን አይደለም ሌላ ደረጃ ማድረስ አቅቶን አይደለም። ህገወጥ እንደሆነችም እናውቃለን። ስራዋም ህገወጥ እንደነበር እናውቃለን። ያ ሁሉ ፋሲሊቲ እያለ ትተን በቃ ተዘጋ። በእርቅም አይደል በምንም አይደል ተዘጋ ጉዳዩ። ዝምታ ፍራቻ አይደለም፣ ዝምታ አለመቻል አይደለም። ግን በምታገኘው ቻንስ የመጀመሪያው አይደለም ይሄ ቪዲዮ እየተላከልን እየተሳሳቅን ያለፍነው ብዙ አለ። መሳደብ በጣም ራፍ የሆኑ ስድቦች ነው የምትሳደበው ታሜ። ኦኬ አሁን ደግሞ በፊት አትሊስት ሰበብ ነበር። ኦኬ አጥፍተሻል ብለው ስለተነሱባት የተሳደበችው ስድብ ነው። አሁን ግን ዊዛውት ኤኒ ሪዝን የመጣችበት ሰበብ በስድብ ምንድን ነው? የእሷ ፎሎ መሰብሰቢያ ስድብ ነው? የእሷ ስራ መስሪያ ስድብ ነው? ትክክል። አሁን ለዛ ብላ ነው አሁን እሷ ማለት አጥፍቻለሁ ብላ ነው የመጣችው። ሳህ እሺ፣ አንቺ አሁን ንዴትሽን ማለት ነው እሷ መላሷ እንደዚህ ነው፣ ዝም አትልም። ይቅርታ ብቻ ለዛሬ ብቻ ነው፣ ነገ ማለት ተመልሳ ድጋሚ ሰጠቱ ማለት ደግሞ ምንድን ነው ትርጉሙ? ይሄ ነው የአንቺ ፖይንትሽ ነው። አንቺ አሁን በቃ አዋሽ አሁን እዚህ ጋር የሙኒትን ውስጧ ማለት እንደዚህ ያህል የሚያናድዳት መላስሽ ነው፣ ንግግርሽ ነው። ዛሬም ይቅርታ ብትጠይቂ ነገ ማለት አትማሪም ለማለት ፈልጋ ነው። አንቺ የምር እንደዚህ አይነት ጸባይ ነው ያለሽ ማለት ምላስሽ ረጅም ነው። ነገ ማለት የማትማሪው ድጋሚ በዚህ ሰጠትሽ ድጋሚ ትገቢያለሽ ወይስ እንዴት ነው? ታሜ ቆይ እሷ ከመናገሯ በፊት ልንገርህ፣ ሙኒት እንደዚህ የሆነችበትን ምክንያት እኔን በተለይ እኔን አንቃ ያዘችኝ ሙኒት ናት። አሁን ልጄን ትወድልኛል ከኔ በላይ ልጇን የወደደችላት የልጅ እናት መሆኗን እኛ እንደውም የዛን ሰዓት ጉዳይ ወደ ፖሊስ ጣቢያ ይሄድ ብዬ እኔ ሀቢባ ቤት ገብቼ ስናገር ነው በራሳችን የራሳችንን ዜጋ ራሳችን ያለችላት ሙኒት ናት። ከዛ ወጣ አበባ እየሰጠች ቤቷ ራሱ እየገባች ለእሷ ቆማላት የነበረችው ሙኒት ናት። 3 4 እኛን አፋችንን እንድንይዝ አድርጋን ሙኒት ቅድምም ስላችሁ ነበር ገና ሰው ሳይመጣ ሙኒት ናት እንደው ማሚ ናት እኛን ያስጠቃችን እያልኩኝ የነበረበት ሰዓት ማለት ነው እሷ ናት። አሜን። ችግሯ ምንድነው? አሁን ከዚህ ወጣ ካደር ታሚ አሁን ይሄ ጉዳይ በቃ እንደዚህ ተዋልከን አይደለም ከሳምንት በኋላ ታያላችሁ። 7,000-8,000 ሰው አላችሁ። ከ10 ቀን ጠብቋት። አሜንን ትደግሟለች። ለዛ ነው ሙኒትን በተደጋጋሚ እድል ሰጣት። እኛንም ተው ብላ ያው ላይ ሆና ስላገኘ ገባኝ። ይሄ ከሆነ እኮ ታም ይሄ ከሆነ እርቁ ሚኒንግለስ ነው ማለት አሁን አክስቴ እንዳለችው አሚን የማትታረም ከሆነ ኔክስትም እንደዚህ ታደርጋለች የሚባል አይነት ነገር ከሆነ ማንኛችንም ባለንበት እዚህ ታዛቢ ባለበት 8,000 ሰው ባለበት ሄዳ ነገም ብትራቀት ሰው አይሰማትም። የእሷን ማንነት ነው። አሁን እኔ ለዛ ነው እኔ ማይክ ለእሷ ልስጣትና እህት አሚን ማለት ነው። ተጨማሪ ደግሞ ምንድን ነው አክስቴ ሙኒት ከነበረችበት መጀመሪያውኑ ጠርታችሁ ይህንንም ኬዝ መናገር ነበረባቸው። አሁን እሷም ድንገት ስለገባች ነው ወደኋላ የተሳበው ነገሩ። ታሜም አልገባህም መሰለኝ። ስለዚህ አሁን መጥራት ያለበት ነገር እዚሁ ላይ ጠርቶ ነው ሁሉም ነገር ምክ ምን እንደሆነ ታውቃለህ? በአሁኑ በባለፈው እንደነገረች መሲ ሙኒት እዛ ኤምባሲ ምናምን ከሄድን በኋላ ሙኒት ናት ተው እናንተ ይህንን ነገር እንደዚህ አትበሉ፣ በቃ እናንተ እኮ የሚዲያ ሰዎች ናችሁ ትሰደባላችሁ ምናምን ብላ እስከ መጨረሻው አረጋግታ፣ እንደውም ሀቢባ ቤት እሷ ናት የገባችው ሙኒት። ምክንያቱም ያለውን ነገር ሶልቭ ለማድረግ ማለት ነው። አሁን ከዛ በኋላ ምኬ ሁሉም ነገር ተረስቷል ስለ
እሷን እኛም ቦልካለች ይመስለኛል። እኔ አሚን ዲዛን አትመጣልኝም። እኔ አልቦለኳትም። እሷ ቦልካይ ከሆነ አላውቅም። በቃ ተውን አንስተንም አናውቅም፣ አናወራም። እንግዲህ እያያችሁ ነው። እናንተም ከኛ ቤት አጠፉም ከዛ በቀደም በዚች ልጅ ምክንያት ተነሳ። አንዳንድ ጊዜ ትሳደባለች፣ እሷ ትሳደባለች። እኔ የተቆረጠ ይመጣልኛል ምናምን ነገር በተአምር እኔ ቦታም አልሰጣት። ምክንያቱም ለምንድን ታውቃለህ? አንድ ሰው በቃ የሆነ ነገር ተው ብለው መተው የማይችል ከሆነ ዝምታ መልስ ነው። በቃ አለቀ። በቀደም ግን በዚች ልጅ የተነሳ ስትሳደብ ከኛ አልፎ ተርፎ የሀገሪቱን ፖሊስ ተሳደበች። ገባ? ከዛ መሲ በጣም ተናደደች። እንግዲህ አስብ፣ እኔ ወንድሟ ሲሰርቅ ሲያመልጥ ነው የሞተው ብላ ነው የተናገር። እኔ እንደውም ቪዲዮውን ጨርሻ አልሰማሁትም። እዚሁ ላይቭ ላይ ነው ያሰማችኝ። ታሜ ልከህልኛል፣ መሲም ላከችልኝ፣ ዜድናት ላኩልኝ። አልሰማሁትም ኤምኬ፣ ምክንያቱም መስማት አይጠበቅብኝ። አንድ ነገር ሰምተው ከምትታመም አለመስማት ይሻላል። አሁን መሲ ምንድን ነው የምትለው? ለምንድን ነው በተደጋጋሚ እኛን የምትሰድበው? የሙኒትን ፐርፐዝ ምን መሰለህ ታሜ? ለምንድን ነው አሚን ችግሯ ምንድን ነው? አሁንም ቢሆን እንደነገርኩ አሚን ወደኛ እንዳትመለስ ቅድምም ብያለሁ። ጥፋት ካለብን ጥፋታችን አውቀን ይቅርታ እንጠይቃለን። ነግሬያለሁ። አሚን እኛን ሁል ጊዜ የምትሳደብበት ምክንያት ምንድን ነው? ሙኒት ያለችው ይህንን ትናገር። ምንድን ነው የበደልናት ያረግናት የሰራናት ካለ ይቅርታ እንጠይቃለን። ምክንያቱም በድለናታል። ካልሰራን ደግሞ አልሰራን። ከዚህ በኋላ ሌላ ደግሞ ታሜ ቅድም መሲ ስታወራ አንተ ሚዩቱ ነበረ አብሮ እሷ ጋር ገስት እየገባ የሚያጫፍራለን። ከዛ ውስጥ ደግሞ አሁን ደግሞ በቀጣይ ታሜ ልታሳርፍልን የሚገባው ማን እንደሆነ ታውቃለህ? ሀኪም የምትባል ልጅ ነው። በሁለተኛ ደረጃ ከይቅርታ ጋር ሀኪም ችግር ካለባት ችግሯን መታ ፌስ ቱ ፌስ ከኛ ጋር መነጋገር ትችላለች። በጣም ይቅርታ ታሜ። ምክንያቱም በአንድ ሰው ሰበብ ሌላ ሰው ራሱን ችሎ መናገር ይችላል፣ ራሱን ችሎ ማውራት ይችላል። ነገር ግን ሌላ ሰውን ተገድፎ ሌላ ሰውን አስታኮ በአሚን ዲዛን ጋር ገብቶ እንደዚህ አይነት ነገር መፈትፈትም አይቻልም ከይቅርታ ጋር። አሁንም ደግሞ በድጋሚ እንድንጠይቅልን የምንፈልገው ሀኪም የምትባል ልጅ ነው። ችግር ካለባት ችግሯን እንፈታለን። ችግር ከሌለባት ግን በአንድም በሌላም ሰበብ ከይቅርታ ጋር እኛን የሚያስታክክ ነገር ባታነሳ ባታረግ ደስተኛ ነው የታሙ። ምክንያቱም ነገ ተመልሶ ደግሞ ወደ እሷ ነገር ስለሚመጣ አንድ። ስለዚህ አሁን ሙኒት እያለች ያለች ይሄን ነው። አሚን አሁን ምን በድጋሚ የምነግራት ምን እንደሆነ ታውቃለህ? ወላ እኔ ወላ መሲ ወላ ምናምን ይቅርታ የምትጠይቀው ልንገርህ፣ ይቅርታ ትልቅነት ስለሆነ እንጂ እኛ ትላልቆች ስለሆንን እኛ ፌመሶች ስለሆንን እኛ ዋቴቨር አይደለም። ሁለተኛ እሷ ይቅርታ የምትጠይቀው ጥፋተኛ ስለሆነች ነው። ካላጠፋች እኛ ፌመሶች ስለሆን ይቅርታ ጠይቂ ልንላት አንችል። አሁንም አለመጠየቅ መብቷ ነው ታሚ። ግን ከዚህ በኋላ እባካችሁ የእኛን ስም አታንሳ። እኛን የተመለከተ ነገር ከቻልን መፍታት እንችላለን። ካልቻልን ግን እኛን አንስታ ፐርሰናል በተለይ ህይወታችን አንስታ አትመጥብጥ። በቃ ይሄ ነው፣ ሌላ ነገር የለውም ታሚ። ወላ እኔ ወላ ሙኒት ወላ መሲ ወላ ምን ያጣላናል? ሁላችንም የራሳችን ርዝቅ ነው የምንበለው። ሁላችንም የራሳችን ህይወት አለን። ከቻልን እሷን ህልፕ ማድረግ አለብን። ምክንያቱም እኔ ከሰማሁትና ካየሁት ነገር አንጻር አሚን እንዳለችው የሆነ ነገር የሆነ ቦታ ላይ እንዳላት ስለማቅ ከቻልን እንረዳታለን። ሙኒትም መጥፎ ልብ ያላት ሴት አይደለችም በነገራችን ላይ፣ እሷም ታውቃታለች። ስለዚህ ታሚ ተባብረን እናግዛታለን። ግን በድጋሚ እባክሽ እኛን ባለማንሳት ተባበሪን። አሚን ፍቅር ያሸንፋል፣ ፍቅር ይሻላል። እኔ ይህንን ነው የምለው ታሚ። ሽንክት አሁንም ዞሮ ነፍስ ጥያቄ እኔ የምጠየቅሽ ማለት ነው። ዛሬ ማለት አንቺ ይቅርታ አልሽ ደግሞ በራስሽ ፍላጎት እኔ አላስገደድኩሽም። ሳህ ደወልኩልሽ፣ መምጣትም ከፈለግሽ ነይ፣ ካልፈለግሽ መተው ነው ብዬሽ ነበረ። አሁንም ይህንን ጥያቄ እንደተረዳሁት ከሁሉንም እዚህ ጋር እማትማሪ ወይም ዛሬ ይቅርታ አልሽ ነገ ልትረሺው ትሽያለሽ፣ ተመልሰሽ እንደዚሁ በራሱ አይነት ስህተት ልትገቢ ትሽያለሽ። ስለዚህ ነገር ማለት ምን ትያለሽ አሚን? እህቴ ሳራ በጣም አመሰግናለሁ ለመልካም ንግግርሽ። እኔ የጠየቅኩት እኔ የሰው ልጅ ነኝ፣ ሰው ነኝ፣ ታናሻቸው ነኝ። ሳሪ እንዳለችው መሲም እንደገና ደግሞ እኔ ሙኒትን ነው የጠየቅኳት። ሙኒት ለእሷ እኔ ልጇ ሆናለሁ። እኔ የበደልኩሽ ነገር እኔስ የምቀጣበት ነገር ወንጀል ማለት ሰው ገድጃለሁ ወይ? እኔ ቅድም አሁን
አንቺ ታይ እንዳልሻቸው እኔ አላውቅም። መሲ አሁን አይ ሙኒት ነች ማሚ ነች ማሚ አሜን ልጅ አላት እኮ አሜን ልጅ አላት ተው እያለች ነው። እኔ ሙኒት በምን አውቃለሁ? ሙኒት እንደሞኔ ሰድቢያትም አክታክት አድርጊያትም አላውቅም። እንደውም የሆነ ሰዓት ላይ የሆነ መልካም ስራ ሰራች ስትባል ቪዲዮ ሰርቼ ነበረ ማለት ነው። ከዛ እየገቡ ሲሰድቡኝ ከእነሱ ጋር ጥል እንደሆነ ስለሚያውቁ አጠፋሁት ማለት ነው። ሳራ መሲ ደግሞ የሆነ ሰዓት ላይ የባለቤቴ ደሞዝ እንደተበላበት ማንም ሰው ያውቃል፣ ማንም ያውቃል። በእኔ ሳሪ ታውቃለች። በቃ እግዚአብሔር ይስጥሽ፣ ሌላ ምንም ነገር አይደለሽም። እግዚአብሔር ይስጥሽ። እውነቱን ካወቅሽ ራሱ በጣም በቃ አንቺ ትልቅ እህቴ ነሽ። በቃ በፊትም እወድሻለሁ፣ ግን አሁን እኔ ከህዝቡ ጋር ችግር አለባት ከኛ ጋር ችግር አለብን ያላችሁን እኔ ችግር የለብኝም ከእናንተ ጋር። ችግሬ ህመሜ እንደ ሰው የታመምኩት የባለቤቴ የ2 ዓመት ደሞዝ ተበልቶ ሜዳ ላይ ሲወድቅ ለፍቼ አፈርግጬ ይሰራል። ወጣት ነን። በጣም ብዙ ነገር ሆነናን። በጨለማ ሰው አልጠየቀንም። ብዙ ተንከራተናን። ፖሊስ ጣቢያ ለፖሊስ ጣቢያ ብዙ ሆነናን። በእግራችን ሄደን እናውቃለን። እሱን ለመከራከር እሱን ለማስያዝ እሱን እስቲል አሁንም ፍርድ ቤት ኬዛለን ከእሱ ጋር ማለት ነው። በቃ በጣም ደክሞኝ እኔ ከመታመም የተነሳ በጣም ደክሞኝ በኦንላይን ነው ያዞርኩት። ግን እኔ ሙኒት ከአሁን ቀደምም ስናገር ልቧን የሚያማታለች እኔ ልቤን የሚያመኝ እኔ ልቤን የሚያመኝ ሳይሆን አዛ ነው። እኔ ቤት በነበረ ሰዓት እንደ እባብ ነው ወደ መሬት የምሄደው ማለት ነው። እንደ እባብ ነው። ምክንያቱም እኔ ላይ የተደረገ ትልቅዬ ድግምት አለ። እከሌ አልልም። ስሙንም መጥራት ካለብኝ እጠራለሁ፣ መታሰርም ካለብኝ እታሰራለሁ። ግን እኔ ያልኩት ለሳሪ ቅድም ሳሪ አንቺ ነገሩን ታውቂያለሽ። እህቱንም እኔ ቤት ይዥቅ ነበረ። ለምን አንቺ እኛ መተን እየፈለግንሽ ፈልጓት ያውቃል ባለ ከአንድ ሁለቴ ሳሪን በፊትም ሰራተኛ በነበረች ሰዓት መጠየቅ ትችላለች። ሳሪን አምጣልን፣ ሳሪን አምጣልን። ለምን እኔ አልጋ ላይ በነበርኩ ሰዓት ነው። እኔ ከህዝብ ጋር ሀክታክትም የምሳደብበትም ሰዓት አይደለውም። ግን እኔ ካጠፋው ይቅርታ ጠይቃችኋለሁ ብዬ ነው የመጣሁት። አንተ በግድ አላመጣኸኝም። እዚህ ጋር ለሀቅ መናገር ትችላለህ። እሺ እመጣለሁ። ነይ አጥፍተሻል ይቅርታ ጠይቂ ስትለኝ እሺ እመጣለሁ ብዬ ነው የመጣሁት። አሞኝ ተኝቼ ነው አንተ ስትደውልኝ ቀጥ ብዬ ያወራው እና እሺ እመጣለሁ አልኩኝ። ሙኒት ደግሞ ስላልገባት ይሆን አላውቅም። መታ አንቺ እንደዚህ ነሽ። ከአሁን ቀደም እኮ ወንጀል የሰራሁት የለም። ህዝብ ረድቶታል። ራሴ ነው 3000 ድራሚ ነው ነገሩ ማለት ከምናስረዝም ማለት ነው። ይህንን ጥያቄ ብቻ ንገረኝ ሀይቴ። አንቺ የምትማሪ ሰው ነሽ ማለት ነገ በዚህ አይነት ስህተት ማለት ትገቢያለሽ? ከእንደዚህ አሁን የምትናገራቸው እንደዚህ አይነት ስህተት ሰርቼ አላውቅም። ታሜ ሳሪም ታቀኛለች። ልጅ እንደውም በጣም ፎሎዊም ትንሽ ስለነበረ ሳር ያቀኛል፣ ህዝብ ያቀኛል። ሰው እንደዚህ በጠባብ ቦታ ሆኜ ነበር የምሰራውት። አሁን እንደውም ያለውበት ትንሽ ይሻላል። እና እኔ ከአሁን በፊት ሳሪ እኔም በደንብ ሳታቂ በፊት ልጅ ስሰራ ሳለ 3000 ብር በኢትዮጵያ በነጋዴ እንደተባለብኝ ሳለ ሰው ስሳደብ ነበር ወይ እህቴ? ወይም ሰው ስናገር ነበር ወይ? ሰው እኔ የምሳደብ ሴት አይደለውም ታሜ። እኔ ከነሱ ጋር ችግር የለብኝም። እና ደግሞ እኔ ባሌን የምማታ ሴት አይደለውም። ይቅርታ ሳሪ። ምክንያቱም ኮሜንት ላይ ሳራ ባሏን መታች ብላ አለች እያሉ ነው። ኧረ ጋይስ እኔ አላልኩም። እኔ አልወጣኝም። እኔ ስትአብሬሽ አልኖር አንተዋወቅ የተገናኘ ነው በዚህ በሶሻል ሚዲያ እኔ ብያለሁ ጋይስ። ሳርዬ እኔ ትናንትና ኮሜንት ላይ ራሱ መስሎኝ እኔ ብቻ ይቺ እኔ ኤምኬ ከትናንት ወዲያ መሲ እንደውም ስታብድ ታይ በቃ አንቺ ከጤነኛ ሰው ጋር ተነጋገሪ እባክሽ ተይ ብዬ እዚሁ ላይ ሶልቭ አድርጌ ወጣሁኝ እንጂ እኔ አረጋሽ ትሙት ባል ትደበድባለች፣ ሚስት ትደበደባለች። እኔ በጣም በሚገርመው ነገር ምን አገባን ሰው ፐርሰናል ህይወት ላይ ገብቼ ፈትቼ ማለት አይመለከተኝም። ምን አያገባኝ። ምክንያቱም ኤምኬ እኔ አብዛኛውን ሶሻል ሚዲያ ላይ የምጣለው በቃ የሆነ በጣም በሚገርመው ሁኔታ የምጣለው የራሳችን ኬዝ በሆነ ሰዓት እንደዚህ ነው እንጂ እኔ ስለ ሰው ፐርሰናል ህይወት ገብቼ ተጣልቼ ተናግሬ አላቅም። ሁለተኛ ደግሞ አንድ ነገር ልንገርሻል። ቢሆን እንኳ ኖሮ ይህን ያክል የሚያዳርሰኝም ነገር የለም። ምክንያቱም እኔ ጸቤ ካንቺ እንጂ ከባለቤትሽ ጋር አይደለም። አሁንም ቢሆን አሁንም ታሜ የሚነግርሽ ነገር ነገ ለምታረጊው ነገር
ኃላፊነቱን ትወስጃለሽ። እነዚህ ልጆች ላይ አደርሽሙ። በቃ አሁን አሚን ወደኋላ መመለስ አያስፈልግም። ሙኒት እህቴ፣ ሳራ መሲ እህቴ፣ ለጠፋው ነገር ይቅርታ። ከዚህ በኋላ እንዲህ አይነት ነገር አልደግምም። ከዚህ በኋላ ፎሎ እንባባል። ቤተሰቦቼ ናችሁ፣ ቤተሰባችሁ ነኝ። በቃ አለቀ። ተረዱ። በቃ በዚህ መቋጨት እኮ እንችላለን። አለ ወደኋላ መመለስ አይገባም። አይደለም ይቅርታ ልጠይቃችሁ ነው። እናቴ ሙኒትን በጣም ይቅርታ፣ ሳሪ እህቴም በጣም ይቅርታ፣ መሲም በጣም ይቅርታ። ህዝቡ ደግሞ እየመጣ እንዳይሰድበኝ እባካችሁ አንድ ነገር አስተላልፉልኝ። እኔ ባልሰራሁት እየተሰደብኩ ነው የምኖረው። ለዛ ነው ህዝቡ ይሰድበኛል፣ እኔ እናገራለሁ። እኔ ኃላፊነት እወስዳለሁ። እህቴ ሳራ በጣም ነው የማከብርሽ እና ሁላችንም ታሜ እናቴ ሙኒት ደግሞ በጣም ይቅርታ፣ ስለ ሁሉም ነገር አመሰግናለሁ። ወደ ላይ ስለተናገርኩሽ በጣም ይቅርታ፣ ኃላፊነት እወስዳለሁ። ወደ ዱባይ ፖሊስ ደግሞ ማለት ስለተሳደብሽ ጊዜ አሚን ቪዲዮ ትውጣ። ምክንያቱም ለምዶታ እንዳለችው ህዝቡ ተመልሶ እንዳይሰድብሽ ከኛ ጋር ሰላም መፍጠርሽ ይታወቅ። ነገ ደግሞ እንትን እንዳይልሽ ቪዲዮ ወጥተሽ ራስሽ መሆኑሽን ምክንያቱም አንዳንድ ከምትሰሪ እዚህ ጋር በቃ ብትናገር ይሻላል። ያው የሚዲያ ሰውነትና ማለት የሚዲያ ባትሆኚ አናስገድድም ነበረ። ተመልከት ግን ማርያምን ታሜ ኤፍራትሙት ሙኒት በባለፈው እኔና መሲ የመጀመሪያ ጊዜ እሪ ስንል እሷ ናት ኢምባሲ ነግራ ሶልቭ አርጋ በቃ ከዚህ ነገር ውጡ በቃ እናንተ ብላ ያስቆመችው እሷ ማርያምን ነው ብለ የሆን ያልዋሽም መሲ ነገር ምክንያቱም ሙኒት ብዙ የእሷ ፖይንት ማለት እኔ ስለገባኝ ለዛ ነው የተናገርኩት። የእሷ ፖይንት ምን ዋጋ አለው? ዛሬ ይቅርታ ብትጠይቅ ነገ ተመልሳ በራሱ ጥፋት ብታጠፋ ምን ትርጉም አለው? እኔ የሙኒትን ፖይንት በጣም ተረዳሁት። አሚን ቪዲዮሽን ክፈች ሀበጅ እሺ እኔ ማለት የምፈልገው ብዙ ማለት አልፈልግም፣ እየሳለኝ ነው እና ህዝቡንም ይቅርታ ጠይቃለሁ፣ ሳሪንም ይቅርታ፣ ሙኒት እናቴ ደግሞ ይቅርታ። እኔ አሁን ለተናገርኩሽ ነው ይቅርታ የምጠይቅሽ። ምክንያቱም እኔ ሙኒት እንደዚህ እንደምታደርግልኝ እንደዚህ እንደምትቆረቆርልኝ ሳሪ እኔ በምን አውቃለሁ? ጠንቋይ ነኝ? እንደገና እኔ ሙኒትን ስም አንስቼ እኔ ተሳድቤ አላውቅም። ይቅርታ። እንደገና ደግሞ የኢማራት ፖሊስ ሰድበሻል አላችሁኝ። የኢማራት ፖሊስ ስለተሳደብኩኝ ይቅርታ መስሎኝ ነው፣ ግን እኔ እንደዛ አልተሳደብኩም። ከሆነ ግን ለእናንተ ከመሰላችሁ በጣም ይቅርታ። ኖ ታሜ መስሎን አይደለም። እኛ እዚህ ስለ ፖሊስ ይቅርታ የምናስጠይቅበት ምንም ፐርፐዝ የለም። በደንብ አሚን እንዲገባት እሷ የተናገረችው ነገር ነገ ዋጋ እንዳያስከፍላት ከማለት አንጻር እንጂ የግዴታ እኛ ስለመሰለን ይቅርታ ጠይቅ እያልን አይደለም። ይሄን ነገር አጥራ። ምክንያቱም እሷ እዛ ጋ የተናገረችው ነገር አይተህ እንደሆነ ስለ ልጅቷ አንስታ ስለ ፖሊስ አንስታለች። ይሄ ነገር አሚን ዲዛንን አይመለከትሽም፣ ለአንቺ መጥፎ ነው እያልን እንጂ እኛ አይ እንደዚህ ስላደረግሽ ስለዚህ ሀገር መንግስት እኛ ያገባናል ይቅርታ ጠይቅ እያልን አይደለም። ነገር ግን እንዲህ አይነት ነገሮች ከስህተትሽ ታረሚ። ሲቀጥል ደግሞ እዚች ሀገርኛ ወደን ፈቅደን ተከብረን አክብረውን ከምንም በላይ ልጆቻችንን፣ ቤተሰቦቻችንን፣ ራሳችንን ሰፖርት አድርገን የምንኖርባት ሀገራችንን እኛ ልናከብር ይገባል። ምንም አይነት ነገር እርስ በራሳችን ቢፈጠር የዚችን አገር ግን ምንም አይነት ነገር መንካት አትችሉም። በነገራችን ላይ ከይቅርታ ጋር ማለት ነው። ምክንያቱም ይቺ አገር እኛ በብዙ መንገድ ተከብረን የምንኖርባት ሀገራችን እስከሆነች ድረስ ይህንን አትንኩ ከማለት አንጻር እንጂ በተአምር አሁንም ቢሆን ይህንን ነገር አድርገሻለ ይቅርታ ጠይቂ እያለ አይደለም። ግን ለማድረግሽ ደግሞ በቂ ቮይስ መረጃ አሁን ባነሳሹ ላይ መሲና ሙኒትን ሶሪ ይቅር ማለታቸውን ይናገሩና በቃ ይቋጭ። እነሱም ይቅርታ ይናገሩና ለእነሱ ተሰጥቶ እኔ ይኸውልህ ከታሜም ከሙኒትም እዚህ ካላችሁ ሳራ አልሀበሻን በቀደም ከሁላችሁም ከህዝቡም እኔ እኮ አልበልጥም። ግን ትዕግስት ደግሞ የሆነ ሰው አንዳንዴ እኔ ስወፍር ጅል ነው የምመስላቸው።
ወፍራም ነኝ እንጂ ጅል አይደለሁም። አንዳንዴ ወፍራም ሰው ጅል ይመስላል። ጅል ሆኜ አይደለም። እኔ ከዜጋዬ ጋር መካሰስ ምናምን አልፈልግም። እዚሁ ቲክታክ ላይ ተሰዳድበንም ተጨቃጭቀንም እንድንኖር በሰላም ነው የምፈልገው። ግን የሆነ ጊዜ ላይ ግን ይሄ የዋህነቴ ሄዶ 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 የሆነ መስመር ላይ ምንም ነገር ወይ እዚህ መጥቼ ሳልናገር የሆነ ቦታ ላይ ሄጄ ብከስ እኔ ጭንጨለማ ቤት አውቃታለሁ። ምድርና ሰማይ ነው የምትደበላለቅባችሁ። ያንን ደግሞ ማድረግ የማልፈልገው ለልጇ ስል ነው እንጂ በጣም ብዙ ነገር በቃ ማንም ሰው እንደዛ ክብሬን በጣም በብዙ ነገር ክብሬን ነክታኛለች። እኔ በዛ ደረጃ እንደውም አልተናገርኳትም። እኔ ችግር የለም ህዝቡንም አክብሬ ነታሜንም ሁላችሁንም አክብሬ ይቅር ለእግዚአብሔር አድርጌላታለሁ። እኔ እህቷ ነኝ። ነገ ቢቸግራት ሮጣ ብትመጣ እኔ ጋር ጥያል ጥላትም ተወደደ እንዲም እንኳን እየሰደበችኝ የሆነ ነገር ቢገጥማት ሮጬ የምደርስላት እኔ ሮጣ የምትደርስላት ሙኒት ሳሪ እኛ ነን። ገባክ? ልጇ እኔ ምንም እንትን ቢለም ማለት ነው ይቅርታ አድርጌላታለሁ። ችግር የለብኝም። እኔ እስቴ ሙኒት ነቅሏታል አላውቅም። የሳሪና የመሲን ይቅርታ ተቀብላለች። እሷም ሶሪ ብላለች። አክስቴ ሙኒት ብትመለሽ እና ቢፈታና በዚህ ቢቋጭ ማሚ ትምጣ ይምጡ። ሁለቱም ነው የነገራቸው። ኔትወርካቸው ይመጣሉ። ካራስ ጋይስ ሰው የተናደደበት አንዳንድ ጊዜ ሰው የተናደደበት የራሱ መንገድ የራሱ ወይ ስለሚኖረው ወይ እነማምን ጊዜ ሰጠን ሌላ ቀን እንድትመለስ ማድረግ ነው። እንትን ማትል አይነት ነገር ከሆነ ለእሷ ዋናው ከእናንተ ጋር ያለው ነገር እዚህ ከተፈታ ሙኒት ኦፍኮርስ ዛዕላና ወንድም እምኬ ሙኒት ዛዕላና የምትመጣ አይመስለኝም። አልደወለችልኝም፣ አልደወልኩላትም። ግን ኦፍኮርስ ማለት እሷ ዛዕላና ለሽ ነው ዛዕላና የምትሆነው እህታችን ማትታረም ብላ ነው ማለት ምን ዋጋ አለው እያለች ነበረ። ዛሬ ይቅርታን ብትጠይቅ ነገ ድጋሜ ብትደግመው አንዲ ሁለቲ ሶስቲ እያለች ነበረ። እሱ ነው ማለት እንግዲህ ሙኒት ምንድን ነው የምትፈልገው ከዚች ልጅ ማለት ነው? የምትፈልገው የምጠበቀው ነገር የላትም። ግን ይገባኛል ሙኒት ውስጧ ያለውን ነገር ምን ትርጉም አለው? ዛሬ ትላንትናም ይቅርታ ጠየቀች፣ ዛሬም ይቅርታ ጠየቀች። ነገ ድጋሜ ብትደግመው ምንድን ነው ዋጋው? እኛ ኢንሻአላህ እዚህ ጋር ቃል ገባችልን። እዚህ ጋር 8,000 ሰው የነበረበት ሰዓት ሁለተኛ እንደዚህ አይነት ነገር አይደገምኝም እናንተ እህቶቼ ናችሁ ምናምን እያለች ነበር። ይሄ ቃሏ ማለት እዚሁ ላይ ነው። ቲክቶክ ማለት የትም አያጠፋው አለ። እኛ የምናምነው ደግሞ ሰው እስከሆንን ድረስ እናጠፋለን ማለት ነው። እናጠፋለን ሁላችንም ከጥፋታችን ወይም ከስህተታችን የምንታረም ሰው ነው። አንዳንድ ሰዎች ማለት አይታረሙም። ኢንሻአላህ እሷ ደግሞ የምትታረም ሰው ትሆናለች። ዛሬ እንደነገረቻት ደግሞ እኛም ቤታችን ሁላችንም ማለት ክፍት ነው። እህቴ ምን ካልገባሁልሽ አንቺም ባለቤትሽም ልጅሽም አግኛቸዋል አልኩሽ። የሚያስፈልጋቸውን ነገር ካለ አለን ከጎንሽ ፋሚሊ ነን። ግን ማለት እንደዚህ አይነት መሰዳደብ ወይም ሐታ በአሽሙር ራሱ መናገር ማለት አያስፈልግም። አሁን ይቅርታ አድርግልኝ አንቺ ሺህ ነገር ብትናገሪ ስለ ሳሪ ወላ ስለ መሲ ከክብራችሁ የሚቀንስ አለ? የለም። ምንም ማለት የሚቀንስባቸው ነገር የለም። ግን አንቺም ሊጎዳሽ ይችላል እህቴ። ልጅሽን ማለት አንቺ ነገ የሆነ ነገር ቢደርስብሽ ይቅርታ ሙሽ ሐታ እስር ሞት ማለት ማንኛቸውም ሊያጋጥምን ይችላል። ነገ ብትሞቺ አንቺ ልጅሽ አጠገቡ ማለት ማን ነው የሚቆመው? የሚያቅፉ ማለት እንደዚህ ሰዎች ናቸው። መጥቶ የመጀመሪያ ሰዎች ማለት ነው። ይሄ ነው ማለት ከሰው ጋር ማለት ጠላቻ ማለት ማሳደርም የለብንም። ሙኒት እናትሽ ማለት እንደ እናትሽ የምታስብልሽ እመኒ ውስጧ ማለት የሚፈልገው ይሄ ነው። ድጋሚ አንቺ ስህተት እንዳታደርጊ ብላ ነው። ከአንቺ ጋር ምንድን ነው የምጠብቀው? ወለ ደሞዝ እየጠበቀች ከአንቺ ወለ ምንም ነገር የበላሽባት ነገር የለም። ወለ ሰው ገደልሽባት የለም። ሳህ ወለላ
ድጋሚ በዚህ ሰጠት እንዳትገቢ ብላ ነው። እመኒ፣ እኔ በሙኒት አፍ የምናገረው ሎጣ ነው። እሺ ሲቀጥል አሁን እዚህ ጋር ራሱ ልጆቹ የሚሉን ነገር ትክክል ነው። ለምን እንደሆነ ታውቃለህ ታሚ? አንድ ሰው ሲጣላ ፐርሰናል እንደ አንድ ሰው ይጣላል። ለምሳሌ እኔ አሁን ስጣላ ከመሲ ጋር ልጣላ፣ መሲን አታችል አድርግ፣ ሌላ ህዝብ መንካት በጣም ተገቢ አይደለም። እኔ ልንገርህ ታሚ፣ በጣም ብዙ ነገሮችን እችላለሁ። የምችልበት ምክንያት ምን እንደሆነ ታውቃለህ? ጉሮሬን የማበስለው ጉሮሬን የምዘጋው ከእግዚአብሔር በታች በእነዚህ ሰዎች ሽጬና ለውጬ ነው። ልንገርህ፣ ለእነዚህ ሰዎች ሪስፔክት ከሌለኝ ነገ እኔ ተቸግሬ ልጄ ተቸግሬ ቤተሰቤ ተቸግሮ ጎዳና እንወጣለን። ስለዚህ ሰውን ማክበር ያለብህ ከስር ከመሰረት ጀምረ ነው። እሷ ከኛ ጋር ስትጣላ ለምን ትናገር ያለሽ ብለው ሲላት እናንተ ገረዶች፣ እናንተ ምኖች እያለች ትሳደባለች። በእርግጠኝነት ይውልን። ምክንያቱም እኛ እንደነገርኩ የተቆራረጠ ቪዲዮ ስለሚደርሰን ነው እንጂ እሷ ናት። አሁን እሷ ናት የቦለከችኝ፣ እኔ አልቦለኳትም። አሁን እኔ ቤት ገብታ ብሎክ ብታነሳ ብሎኬ አይደለችም። ቢኮዝ እኔ አልቦለኳትም። ይህን ነገር ደግሞ ስናረግ ታሜ ሪስፔክት ሊኖረን የሚገባው እዚህ ጋር ከኛ ጋር አብረው በችግርም በማጣትም በማግኘትም በማልቀስም በመደሰትም አብረው ለሚሆኑ ሰዎች ጋር ነው። ገባ? አሁን እሷ በድጋሚ ይቅርታ ራሱ መጠየቅ ያለባት እኛም ብቻ ሳይሆን አብሬ ከነሱ ጋር የሰደብኳችሁ የጨፈጨፍኳችሁ። ምክንያቱም አሜን ዲዛ ነጋዴ ናት ታሜ። ነጋዴ ባትሆን እንኳ ሰው በሰውነቱ መከበር አለበት። ስንጣላ እንጣላ፣ እንሰዳደብ። የተጣላው ሰው ጋር እኮ ኦፍኮርስ ያኔ እኔ ተጣልቼ ሰድቦኝ ዝም ልለው አልችልም። ሳትጣላ ምንም ነገር ሳያገባ ታይ አሚን እንኳ የሚላትን ሰው መሳደብ የለባትም። ይሄ ደግሞ ለራሷ ለልጇ ለቤተሰቧ ለነገ ልጆቿ የምታተርፈው መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ከዚህ ውጭ ደግሞ እንደነገርኩ ታሜ በድጋሚ አሁን ደግሞ ደግሜ ካሚ በኋላ እኔ አሚንን ጨርሻለሁ። ከሙኒት ጋር ደግሞ ሶልቭ ያርጉ። ሙኒት መጥፎ ሰው አይደለችም እንዳለችው ተመልሰች ችግር ውስጥ እንዳትገቢ ከማለት አንጻር እንጂ በተአምር ሙኒት መጥፎውን አይደለም። ማርያምን ነው የምልሽ። ትመጫለሽ በድጋሚ አሁንም ጊዜ ሰተናቸው እናስታርቃቸዋል በድጋሚ ሳሪ። ምክንያቱም አሁን እናንተ ጋር ያለውን ኬዝ እዚህ ጋር ከቋጨን አክስቴ ሙኒትን እናረጋጋ እና እንዳልሽ ነው ማንም ነው የሚያውቃት፣ አለም ነው የሚያውቃት የእሷን ደግነት። ስለዚህ የሙኒትን ደግሞ ምን እናደርጋለን? ታይም ሰተን ደግሞ እሷን ደግሞ አሉ ሁሉም መሀል ላይ ገብተው ድጋሚ ይፈታል ማለት ነው። ስለዚህ እኔ ልወጣ ነው ልሄድ ነው ወደ ስራ አረፈደብኝ። ከዛ በላይ ደግሞ ሳሪ አንድ ነገር እኔ ማስተላለፍ ፈልጋለሁ። ሳሪ መሲም እዚህ ሁላችሁም ያላችሁትም እኔ ሳሪዬ እኔ ይልሽ ትናንትና ሀቢባ ቤት ቀርቤ ነበረ። 300,000 ብር ነጋዴ በልቶኝ ማለት ነው። እስቲል በላይ የበላኝ 58,000 ብር አለ አሁን እስቲል ማለት ነው። ልልሽ የፈለግኩት ነገር እኔ ህዝብን አልተሳደብኩም። አሁን እንደዚህ እየሰራው በጎን እሰራለሁ ሰው ቤት። እኔ ሰዎችን አልተሳደብኩም። ግን እዚህ ጋር መጥቶ አንድ መጥፎ ሰው ሲሰድበኝ ለዛ ሰው መልስ እሰጣለሁ እንጂ እስከ ዛሬ እኔ ቤት መጥተው ያንቺንም ኮሜንት የእሷንም አላመጡልኝም፣ የመሲንም አላመጡልኝም። መሲ ሰደበችሽ፣ መሲ እንደዚህ ያደረገችሽ ብለው ያመጡልኝ ከትናንት ወዳ ነው እንጂ ዛሬ እኔ ከእስከ ዛሬ ስንሰራ ሳለ ለምንድነው እኔ ብሎክ ያደረኩሽ? በቃ ሰዎችን ላለማየት ነው። ሰዎችን በቃ ራሴን ለመኖር ነው። ምክንያቱም ሰዎችን አንቺ ያልተረዳሽን እናታችን ያልተረዳሽን እህታችን ያልተረዳሽን የምንልሽ አማንን ታውቂዋለሽ በደንብ አማንን ባለቤቴን ታውቂዋለሽ እና በዛ ምክንያቱም ፈልገንሽ ከአንድ ሁለቴ አተንሻል። ከዛ በኋላም ነገሮች ሲፈጠሩ በጣም እየተጋጋለ ነበር። ያልሰራሁት ሁሉ ሰራች እየተባለ ነበር። ለዛ ነው እንጂ ሳሪ እኔ ከህዝብ ጋር ህዝብ በጣም ነው የምወደው፣ በጣም ነው የምሸጥላቸው። ሰዎች መናገር ይችላሉ። አንድ ሰው ግን መጥቶ ይሳደባል፣ ሳርዬ በጣም ይሳደባል። ስለዚህ አሁንም ህዝቡ እንዲሰድበኝ አልፈልግም። እኔ ወንጀል የሰራው ሴት አይደለሁም። ይቅርታ ጠይቃለሁ። እህቴ ሙኒትን ደግሞ በእናንተ ፊት ይቅርታ ጠይቃታለሁ ሳሪ። አዎ እንደዛ ነው። ሲቀጥል ደግሞ አሁንም ቢሆን እነዚህ ለሚወዱሽ ለሚያከብሩሽ ከአንቺ ጎንሽ ለሆኑ መተው ታብ የሚያደርጉ ሼር የሚያደርጉልሽ ባይገዙሽ እንኳ ታብና ሼር ለሚያደርጉልሽ ሰዎች ሪስፔክት መኖር አለብሽ። ምክንያቱም ወደድንም ጠላንም እኛ ከነሱ ተለይተን ምንም መሆን አንችልም። እኛ የመኖራችን ሚስጥር ከፈጣሪ በታች እነዚህ ሰዎች ናቸው። ቢኮዝ እነሱ ስለገዙን ነው ዛሬ ልጆቻችንን አብልተን እኛ በልተን ጠጥተን የምንኖረው። ስለዚህ አዎ እኔ በደንብ አውቃለሁ ጋይስ። ስለ አንድ ሰው ስትናገሩ
የከሌ ገረድ የከሌ ተከታይ የከሌ ትባላላችሁ። አይኑ አውቃለሁ። ግን ምንም ነገር ቢሆን ምንም ነገር ቢሆን ሰርቶ መብላት አያስነውርም። ስለዚህ አሁንም ቢሆን አሚን እኔ ከአንቺ ቂምም የለኝም ምንም የለኝም። ገና በመጀመሪያ ማለት ነው ይቅርታ ያልኩሽ መጀመሪያ ገና። ምክንያቱም ምንም አይነት ነገር የሚፈጠረው ነገር የለም። እኔ በአንቺ ቅምም ቢይዝ የሚፈጠረው ነገር የለም። ይቅርታ ብልሽ ግን አይምሮዬ ነፃ ይሆናል። ከዚህ በኋላ ግን መጥፎ ነገር ባለማድረግ እና ሰዎችን ባለማስቀየም ራስሽና ራስሽ ከዚህ ኑሪየቲ። ከዚህ ውጭ ደግሞ ታሜ አሁንም በድጋሚ የምነግር ነገር እባክህ ታሜ እባክህ ልክ አሚን ዲዛን እንደዚህ አምጥተህ እንዳነጋገርከን ሐኪም የምትባል ሴት አምጥተህ እባክህ ታሜ ካልሆነ በውስጥ ነግረህ ይህንን ደጋጋሚ ሁለተኛ ነው ሶስተኛ ነው ስልህ ኦፊሻሊ ዛሬ ተናግሬያለሁ። ችግር ካለባት ከኔም ሆነ ከመሲ እንደውም ከኔ ችግር ካለባት ችግሯን ኦፊሻል እዚህ ጋር እንድትነግረኝ ይፈልጋለሁ። አዎ ከሌለባት ግን ከዚህ በኋላ እባክህ ከኛ ጋር የተጣሉ ሰዎችን ከኛ ጋር መጥፎ እንትን ያሉ ሰዎችን እየገባች በአንድም በሌላም ሰበብ እኛን አታች በታረግ የተሻለ ነው። እንደ ሚዲያ ሰው ትተርበን እንደ ሚዲያ ሰው ምንም ትበለን። ነገር ግን ታሜ ሌላ ንግግሮች ብታቆም ይሻላል። ምክንያቱም በጣም በሚያስጠላ ደረጃ ብዙ ጊዜ እኔ አላቅም ምን እንደሰራኋት ምን እንዳበደልኳት ባላቅም፣ ነገር ግን በራሱ ነገሮች ማለት እንደዚህ ትልቅ ሲሆኑ ከማይረባ ወይም ከምስ አንደርስታንዲንግ ትናንሽ ነገሮች ነው የሚነሱት። ስለዚህ እባክህ ይህንን ነገር እንድታደርግልን እፈልጋለሁ። እኔ በራሴ መሲም ትፈልጋለህ። ቢኮዝ አንድ ሰው ትንሽ ስለሆነ የስድብን ምልክ ለፎሎ ምናምን ይጠቀመዋል። ማለት እንደዚህ ተናግረህ ከሌና አታች አድርገህ ምናምን አይነት ነገር የሚባሉ ነገሮች እንደ ማስፈመሻ ነው የተለመዱት እዚህ ቲክታክ ላይ ማለት ነው። ግን የሰውን ስብዕና የሰውን ፐርሰናሊቲ በጣም አታክድ ያደርጋሉ። እነሱ መስሏቸው ነው። የዛን ጊዜ ሆነ ፎሎ ታደርጋለህ። ብዙ ጊዜ አይተህ ከሆነ ሰው ሲሳደቡ ሲንጫጩ ሰዎች በጣም ይበዛሉ። የሆነ ያንን ነገር ይህ ደግሞ አሁን ለሶስተኛ ነው ለአራተኛ ጊዜ ሰዓት አሜስ ነገር ችግር የለም። ሳሪ ላስ የእሷ ጉዳይ ኢንሻላህ ኸይር ነው። አሁን የእህታችን አሚን መልካም ጊዜ። አመሰግናለሁ። ሁላችሁም በጣም አመሰግናለሁ። አሚን አክብረሽኝ እዚህ ጋር ስለመጣሽ ደግሞ ህዝቡን አክብረሽ ስለመጣሽ ይቅርታ በመጠየቅሽ ትልቅነት ነው እህቲ። እንግዲህ ኢንሻአላህ እኛ ጸሎትና ዱዓ እናደርግልሻለን ከዚህ ሰጠትሽ ድጋሚ እንድትማሪ ሁለተኛ በእንደዚህ አይነት ቦታ መገኘትም እንደሌለብሽ። ሁላችሁም በጣም አመሰግናለሁ ሀባይቢ። ሰላም አለይኩም። የማዳም ቅመሞችን ይቅርታ የማዳም ቅመሞችን ጎበዝ ይቅርታ ትጠይቅ። ጎበዝ በይ። አሜን ጎበዝ። አዎ በይ እንደዛ ጎበዝ። የእህት ወንድሞቼ ሳላቅም እያወቁም የሰደብኳቸው ካለ በጣም ይቅርታ አድርጉልኝ። በቃ ጎበዝ። ይሄንን ነው ማለት ያለብሽ። ከዛ አሁን ዛሬ ስትገቢ ስራና ስራሽን ብቻ ኮሜንት አይተሽ ለማንም መልስ አትስጪ። አንደኛ ሞሻል፣ ሁለተኛ ዛሬ ይቅርታ ጠይቀሻል፣ እኛም ይቅርታ ብለንሻል። አንቺ ብቻ ሳትሆኝ እኛም ካጠፋን ይቅርታ። ነገ ከነገ ወዲያ እንዳትደግሚ፣ በቃ በድጋሚ ይህንን ነገር እንዳትደግሚ። አሚን በእናትሽ እንደው በልጅሽ ይዤሻለሁ፣ ወደኋላ እንዳትመለሽ። እኔ ቤት ትመጫለሽ፣ ብሎክሽን አንስተሽ ከሙኒት ጋር ደግሞ ታሜም ይመጣል፣ መሲም ትመጣል፣ እናስታርቅሻለን። እባክሽ እህቴ እባክሽ በድጋሚ እንደዚህ አይነት ነገር እንዳትደግሚ በቃ። እኔ ይህን ነገር አልደግመውም። እንደነገርኩሽ ቅድም ነገሮችን ዘርዝሬልሻለሁ። አንቺን ባለው ነገር አውቃለሁ ብለሻል እና በጣም ነው የምናከብርሽ፣ በጣም ነው የምናወድሽ። እናመሰግናለን። መሲ አቤት ታሜ አንቺም ትልቅ ልብ ነው ያልሽው እህቴ፣ በጣም እናመሰግናለን። ማሽና ልውረድ እያሳሌ ስለሆነ በቃ እሺ ጎብዢ ስራ ግዛት አሜ እንዳትወጣ እሺ። ሳሪዬ መስዬ ልጄ ስለወደድሽልኝ ደግሞ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ፈጣሪ ያሳድግ። ደግሞ መጥተሽ ያትሽ አያታለሁ። ችግር የለም መጥቼ አያታለሁ። ታምዬ በጣም አመሰግናለሁ። ወንድም አለም አንተም ቃል ገብተህልኝ እንደምትመጣ። ኧረ እመጣለሁ ሀዩቴ፣ ችግር የለም። እሺ አመሰግናለሁ። እሺ እሺ በሉ እንግዲህ እንጀራ አለኑ ብዙ ወጪ በሰላም ከቤት አንገዛም። ቻው በሲ እምኬ እዚህ ያላችሁ ቻው። አመሰግናለሁ። ፖስት ያደረኩትን ቪዲዮ አይታችኋል ሁላችሁ ማለት ነው። ስለዚህ 6 ከ50 7 ከ50 ሲሸጥ የነበረው ሁሉም ስልክ ላይ
50 ብር ዲስካውንት አለ። 30 ስልኮች አሉ። አንድ ሰው አንድ ነው መግዛት የሚችለው። ስለዚህ አሳያችኋለሁ።